የዚህ የመተት ጉዳይ ከአቅሜ በላይ የሆነ ነው። ብዙ ሰዎች ታሪካቸውን እየላኩ ነው። እዚህ ጋር ያለችዋን ልጅ ተመልከቱ። ይሄ ከአፏ የሚወጣው ነው። ይሄ ሆዷ እንዲነፋ ያደረጉት ነው። ይሄ ገዳም ለመሄድ ስትል ቤቷ የሚመጣው እስስት ነው። ይሄ የምትመለከቱት ነገር በሙሉ በሚያሳዝን ሁኔታ የተሰራባት በምትወዳት እህቷና ለ10 ምናምን ዓመት ከልጅነቷ ጀምሮ በምታምናት ጓደኛዋ። ይቺ ሴት ከገዳም ገዳም ስትዞር ለምንድነው ያልሰራላት? ለምንድነው? ገዳም ደርሳ መጣ ትነግራቸዋለች፣ ለእህቷ ትነግራለች፣ ለጓደኛዋ ትነግራለች። እንደዚህ ሆኜ የሚገርመው ነገር ፊቷ ጭምር እስኪወሰድ ድረስ የሷ ፊት ወዝ፣ የሷ ፊት ውበት ያቺ ጓደኛዋ መተት ያሰራችባት መንታት እስኪመስሉ ድረስ ፊቷ ጭምር ተወስዷልና ለእህቷ ለጓደኛዋ ትነግራለች ሚስጥሯን በሙሉ። እነሱ ደግሞ ሄደው ያሰራሉ፣ ያስገደግዳሉ። ይቺ ልጅ ለሰከንድ እንኳ አልጠረጠረችም። እሷ እግዚአብሔርን ስለምትፈራ ከገዳም ስለምትዞር ከቅዳሴ ከጸበሉ ቀርታ ስለማታቅ እግዚአብሔር ሰዎችን አፍቅሩ በሚለው ሕግ ሰዎችን ስለምታፈቅር እሷ እንደዚህ አይነት ቆሻሻ ነገር ሰዎች ላይ ስለማታደርግ እነሱ ማያደርጉ መስሏት ነበረ። ግን እነሱ ናቸው ያደረጉባት ማለት ነው። ነገር ግን እምነቷን ይዛ ጸንታ ስለሄደች እግዚአብሔር አምላክ ምን አስተርጎላታል? አስተርፏታል። መጀመሪያ ከነበረችበት ከፍታ እንዲህ ነበር የወደቀችው። በአፍጢሟ ነበር የገባችው። ከሀብቷ፣ ከስራዋ፣ ከትዳሯ፣ ከጤናዋ ቁልቁል ነበር የወደቀችው። ግን ሳታቋርጥ እስከ መጨረሻው መተቱ ሲመጣ ገዳም እየሄደች በተለይ እንዳለች እሱ ያለችኝ ነው የምላችሁ። ዘብር ለምሳሌ የሄዶ የተጠመቀ ሰው ቢታደስ አይሰራም። ክርስቶስ ሰምራ ቢታደስ አይሰራም። ሌሎችም ገዳማቶች አሉ። ኮሜንት አድርጉ። የትኛው ገዳም ቢኬድና ቢጠመቁ ነው ሰዎች ድጋሚ የማይሰራው ንገሯቸው። አይሰራም። በስተመጨረሻ ግን እሷ በእምነቷ ጸንታ ስትቀጥል እህቷ ከጠንቋይ ቤት መጥሪያ ይዛላት መጣች። በ3 ወር ውስጥ ትሞቻለች ብላ። ይቺ ሴት በጣም ጀግና ናት። አልሄድም ልሞት አለች። ገዟት አልሞተችም። ቤተሰቦቿ አኮረፏት። እሷስ አልሄደችም። ያለችው እግዚአብሔር ጋር ነው። እና ይሄው ድኛለው። ማን ያዘዋል? ታሪኬን ለሰዎች ንገርና ይማሩበት ብላ ነው። ብዙ ዶክመንት ነው የላከችው፣ ብዙ ፎቶ ነው የላከችው፣ ብዙ ቪዲዮ ነው የላከችው። ተማሩ። አንዳንዶቻችሁ